ወስድሃለሁ። እኔ ግን ይኸውልህ ቦታው ከሩቅ አሳየዋለሁ፣ እመለሳለሁ። ምክንያቱም እዛ ቦታ መድረስ አልፈልግም። ስለዚህ በጣም የሚያስፈራ ቦታ ነው፣ ከሲሆን የበለጠ ነው። እወስድሃለሁ፣ ኃላፊነቱን እወስድሃለሁ ካልከኝ እወስድሃለሁ። እኔ ግን እዛች ቦታ መድረስ ስለማልፈልግ ለአንተ አሳያለሁ። ጋራንቱን አንተ ትወስዳለህ። እኔ ከሩቅ እሱ አይመለከተም። አንተ ብቻ ቦታው ላይ ውሰደን። የእኛም ሰዎች በጣም ኃይል ይጠናከር። እሺ፣ ከዚህ በላይ በጣም ኃይል ደውሉ። ውሰዱት። እሺ እንግዲህ ተመልካቾቻችን ከፋርማሲስት ከተባለው ሰው ጋር ያደረግነውን ቆይታ ተመልክታችኋል። እነዚህ ሰዎች ምን እየሰሩ እንዳሉ ከአንደበቱ ሰምታል። ይህን ደግሞ እንግዲህ ከጌታቸው ጋር ባደረግነው ቆይታ የአንዳንድ ነገሮችን ጌታቸው የማስታወስ ችሎታውን የተወሰነ ያክል በተመለሰለት ጊዜ የነገሩን አንዳንድ ነገሮች ተመልክታችኋል። ይህንን ነገር ደግሞ ፋርማሲስቱ ከነገረን ነገር ጋር ተቀራራቢነት ስላለው ይሄ ቦታ ይደረግበታል የተባለው አውሬው ሳይቀር ይቀልብበታል፣ ይታሰርበታል፣ ከእሱ ሳይቀር ተወስዶ ነው ይሄ ነገር የሚደረገው የሚል ነገር ነው የሰማነው። እሱም ቦታ ነው አሁን እንግዲህ ልናገኝ የመጣ ነው። የተለያዩ የእኛ ሰዎችን ኃይል እንዲታጠቁ አድርገናል። ከካሜራ ጀርባ በዛ ያሉ ሰዎች አሉ። እንግዲህ አካባቢውን ለመክበብ ሞክረናል። እንግዲህ በጣም ብዙ ቦታዎች ነው የእኛ ሰዎች ያሉት። ከጀርባም እንግዲህ የታጠቁ አካላት አሉ እና ይህንን ቦታ ቀጥታ በቁጥጥራችን ስር ለመዋል ነው ዛሬ እና ከምንም ጊዜ በላይ አሁን የእናንተን ጸሎት የእናንተን ልመና መልካም ምኞት ሳይቀር የምንፈልግበት ጊዜ ነው። ይህንን ነገር ደግሞ የምላችሁ ሁላችሁም በእምነታችሁ እንድትጸልዩ ነው። እኛ እምነት ያለን ሰዎች ነን። ምንም አይነት ሰይጣናዊ ነገር ቢሆን ምንም አይነት አስፈሪ ነገር ቢሆንም እንደተነገረን ከሆነ ይህንን ነገር በቀጥታ ገብተን ለመጋፈጥ ነው አሁን እዚህ ድረስ የመጣ ነው። በቀጥታ ደግሞ ተጋፍተን እንግዲህ ፈጣሪ ከኛ ጋር ከሆነ የእናንተም ጸሎት ታክሎበት ጥሩ ነገር ይዘን እንወጣለን የሚል ተስፋ አለን። እንግዲህ እጅግ በጣም አስፈሪ ነገር ነው። ቢሆንም ግን እንግዲህ በተቻለን አቅም እንግዲህ ምንም የምንፈራው ነገር የለም በዚህ ሰዓት። በተቻለን አቅም እንግዲህ ጥሩ ነገር እናሰማቸዋለን የሚል ተስፋ አለን። እስከ መጨረሻው ድረስ አብራችሁን ቆዩ። ላይም ያሉ ሰዎች ይምጡ። እናንተም ኑ ያዙት። እሱ ና ቤት ነው በዚህ ነው። እሺ ና ቀጥል አልገባም ግን ይኸው ከሩቅ ነው ማሳያችሁ። ምንድን ነው ከሩቅ የምታሳየኝ? ቀጥል እንዴ እኔ እዛ በጣም ነው የምፈራው። ቀጥል ያዝ ቢሽ ምንም አይነት ረብሻ እንዳትፈጥር። ወደዚህ ቅረቡ። ሌላ ነገር እንዳይከሰት ሰዎቹ ተጠንቀቁ። ና ምራብራ ቀጥ ብለህ ወደዚህ ቅረቡ። እኛ ሰዎች ማታ የሚኖሩት የትኛው ነው ታዲያ? ያ ነው አምልኮ እዚህ ነው እንትን የሚደረገው። ገና በቃ እዚህ ምንድን ነው ያለው? እዚህ አምልኮ ስርዓትን የሚደረገው እኔ አይመለከተኝም። እንዳትገቡ ነግሬያችኋለሁ። እዚህ ነው ያለው አውሬ ምንድን ነው? አብሮ አምልኮ የሚደረገው ተጠንቀቁ። እናንተ ግቢውን ክበቡት። ምንም አይነት ሰው እንዳያመልጥ። ምንም አይነት ሰው ሙሉ ግቢውን ክበቡት። እሺ ይሄኛው ነው። እሺ ተጠንቀቁ። እሺ ተጠንቀቁ።